ብዙዎቻችሁ ይሄን ስራ እንዴት እንደምትሰሩ አልገባችሁም። አሁን ሙሉ ፕሮሰሱን እንዴት ከአንድ ጀምራችሁ አከፋፈቱ ሙሉን ስለማሳያችሁ ይሄን የቲክቶክ አካውንቴን ኮፒ ሊንክ አድርጉ። ለብዙዎቹ እንዲዳረስ ፕሊዝ ኮፒ ሊንክ አድርጉትና ላይክ እንዲሁም ኮሜንት ሁሉንም ነገር አድርጉ። ያላችሁንም ጥያቄ ኮሜንት ላይ አስቀምጡ። አሁን ቀጥታ ወደ ቴሌግራም ትገባላችሁ። ወደ ቴሌግራም ከገባችሁ በኋላ ሰርች ባሩ ላይ @ኢትዮዋይኤስፒ ብላችሁ ጽፋላችሁ። ልክ እኔ እንደምጽፈው ምንም ሳትሳሳቱ @ኢትዮዋይኤስፒ ብላችሁ ከጻፋችሁ በኋላ ከላይ የሚመጣላችሁ ቻናል የኛውን ቻናል አንድ ጊዜ ትነካላችሁ። ቻናሉን ልክ እንደነካችሁ ቻናሉ ይሄን የሚመስል እንትን ያመጣላችኋል። ስለዚህ አሁን እንዴት እንደምትጀምሩ በዚህ ቻናል ላይ እንዴት እንደምትጀምሩ ላሳያችሁ። ቀጥታ ይሄኛውን ሊንክ ትነካላችሁ። ሊንኩን ልክ እንደነካችሁ ወደ መክፈቻው ቦታ ይወስዳችኋል። እንደዚህ ካላመጣላችሁ ኦፕን ኢን ብራውዘር የሚለውን ነጠብጣቧን በመንካት ኦፕን ኢን ብራውዘር የሚለው ይመጣላችኋል። እሱን በመንካት ወደዚህ ማምጣት ትችላላችሁ። አሁን ወደ መመዝገቢያው እንሂድ። እዚህ ጋር ላይ ከመጣችሁ በኋላ ይሄን ስልክ ቁጥራችሁን ታስገባችሁ 9 ብላችሁ የእናንተ ስልክ ቁጥር ታስገባላችሁ። እኔ ለምሳሌ የራሴን ስልክ ቁጥር ላስገባ። ከዛም በኋላ እዚህ ጋር ፓስወርዳችሁንም ከ1 እስከ 6 ዲጂት ቁጥር ያለውን ፓስወርድ ታስገባላችሁ። ለምሳሌ እኔ አስገብቼ ልመለስ። ፓስወርዳችሁን ካልገባችሁ በኋላ እዚህ ጋር ኢሜል የሚለውን እና የእናንተን ኢሜል ታስገባላችሁ። ከዛ እዚህ ጋር ቬሪፊኬሽን ኮድ እንድታስገቡ ይጠይቃችኋል። ይሄኛውን ቬሪፊኬሽን ኮድ እዚህ ላይ ትጽፋላችሁ ማለት ነው። ይኸው እኔ ልክ እንደ እናንተ ሌላ ነው የሚያመጣላችሁ። ከጻፋችሁ በኋላ እዚህ ጋር ከዘር ሳይኔን የሚለውን ትነካላችሁ። እዚህ ጋር እንደምትመለከቱት ከዘር ሳይኔን የሚል ነገር አለ። እሱን ትነካላችሁ። ልክ እንደነካችሁ ሳይን አፕ ሰክሰስፉሊ ብሎ ወደ ሆም ፔጁ ያመጣችኋል። አሁን እንደምትመለከቱት ስራውን መስራት የምንችለው እዚህ ጋር ነው ማለት ነው። ለምሳሌ አሁን እዚህ ጋር እንደምትመለከቱት ቀላል ነው የሚሰራው። ቢግ ላይ ከ10 ብር ካዘያዝን ቢግ የሚለውን ለመንካት እዚህ ጋር የምንፈልገውን ያክል ብር አሁን ለምሳሌ 200 ብር ብንጽፍ ከበላን ቢግ መጀመሪያ ላይ ከመጣ 400 ብር እናገኛለን ማለት ነው። ያለንን ገንዘብ እጥፍ እናገኛለን። አሁን እዚህ ጋር ላይ 100 ብር ብቻ ነው መጀመሪያ ማስገባት ያለብን። መጀመሪያ እዚች ጋር የምታዩትን ሪቻርጅ የምትለዋን እንነካለን። ከዛ 100 ብር ብቻ ነው ማስገባት የሚጠበቅባችሁ። 100 ብር ከመረጣችሁ በኋላ እዚህ ጋር ከስር ሪቻርጅ የሚለውን ትነካላችሁ። ከዛ እንደዚህ ኦኬ ስትሉት ወደዚህ ያመጣችኋል። ከዛ እዚህ ጋር በኮሜርሻል ስለሆነ እኔ የማስገባው በንግድ ባንክ በኩል አስገቡት። እዚህ ጋር ኮሜርሻል የሚለውን ትነካላችሁ። ብዙዎቻችሁ እዚህ ጋር ስለምትሳሳቱ እዚህ ጋር በደንብ አዳምጡኝ። እዚህ ጋር ከመጣችሁ በኋላ እዚህ ጋር እንደምትመለከቱት ኮፒ የሚለውን በመንካት አካውንቱን ኮፒ ታደርጋላችሁ። ከዛም በመቀጠል ወደ ንግድ ባንካችሁ ትሄዳላችሁ። ወደ ንግድ ባንካችሁ ትገባላችሁ። ይህንን አካውንት ኮፒ ታደርጉና ገንዘቡን እዚህ ላይ ስለሆነ የምትልኩት አሁን ሙሉ ነገሩን ስለማሳያችሁ እዚሁ ላይ እንዳላችሁ ወደ ንግድ ባንክ ትሄዳላችሁ። ወደ ንግድ ባንክ ገባችሁ። ትራንስፈር የሚለውን ከነካችሁ በኋላ እዚህ ጋር ከላይ የምታዩትን ትራንስፈር ቱ ሲቢኢ አካውንት የሚለውን ትነካላችሁ። ከዛ በኋላ እዚህ ጋር አሁንም አንድ ጊዜ ትነካላችሁ። ከዛ ቅድም ኮፒ ያደረጋችሁን አካውንት ታስገባላችሁ። ስሙንም ቼክ ካደረጋችሁ በኋላ እዚህ ጋር አሁንም ትነካላችሁ። ከዛ 100 ብርን ትጽፉና እዚህ ጋር ታደርጉና እንደዚህ እንደምትመለከቱት ይሄኛውን ከጻፋችሁ በኋላ እዚህ ጋር ኮንቲኒው የሚለውን በመንካት ከዛ ፒናችሁን ታስገባላችሁ። ፒናችሁን ካስገባችሁ በኋላ አሁንም ኮንቲኒው ትላላችሁ። ከዛ አሁን እንደምትመለከቱት በሚገባ ብሩን ልከነዋል። እንደምትመለከቱት እዚህ ላይ ያለውን ኤፍቲ ነምበር እዚህ ላይ እንጽፋለን ማለት ነው። አሁን ወደዚህ ከተመለስን በኋላ እዚህ ጋር የምትመለከቱት አይ ሃቭ ከስር አለች። ይኸው እንደምትመለከቱት ከስር አለች። አይ ሃቭ ሜድ ዘ ባንክ ትራንስፈር የሚለውን ትነካላችሁ። ከዛ እሱን ከነካችሁ በኋላ እዚህ ጋር እንደምትመለከቱት ኤፍቲ ነምበሩን ታስገባላችሁ። ለምሳሌ እኔ ኤፍቲውን አስገብቼ ኤፍቲ ካልኩ በኋላ ወደ ንግድ ባንክ ልሄድ። እዚህ ጋር ያለውን ኤፍቲ ስለሆነ የምታስገቡት ይሄኛውን ኤፍቲ እስከዚህ ድረስ ታስገባላችሁ። 25 ኤፍቲ ካልኩ በኋላ እዚህ ጋር 25 ምንም ሳትሳሳቱ ነው ማስገባት ያለባችሁ። ኤፍቲ ነምበሩን በሙሉ ታስገባላችሁ። 25 22
አሁንም 3 ካደረጋችሁ በኋላ ኤን ካደረጋችሁ በኋላ ቢ እናንተም የራሳችሁ ኤፍቲ ይሰጣችኋል። በዛኛው ኤፍቲ ነው ማስገባት ያለባችሁ እንጂ በኔ ኤፍቲ ማለት አይደለም። በዛኛው በምትልቁት ኤፍቲ ነው ማስገባት ያለባችሁ። ከዛ ቢ አረኩ። ከዛ ጂ አረጋለሁ። እዚህ ጋር ጂ አረጋለሁ። ከዛ አሁንም እዚህ ጋር ከላይ የምትመለከቱት ኤም ብቻ አስገብቻችሁ መተው የለባችሁም። እዚህ ጋር የምትመለከቱት ሰሚት ሴንደር ኔም የሚለውን ትነካላችሁ። ከዛ በኋላ እዚህ ጋር የእናንተን የባንክ አካውንታችሁን ስም ታስገባላችሁ። ለምሳሌ እኔም ባንክ አካውንት ስለስገባ ከዛ አሁንም እዚህ ጋር ስለስገባችሁ ሰሚት ሴንደር ባንክ አካውንት የሚለውን ትመርጡታላችሁ። ከዛ አሁንም እዚህ ላይ ባንክ አካውንታችሁን ለምሳሌ እኔ አሁን ባንክ አካውንቴን ጽፌያለሁ ከዚህ ጋር። ከዛ እንደምትመለከቱት ሰሚት ሴንደር አካውንት የሚለውን እነካለሁ ማለት ነው። አሁን እኔ በትክክል ስላላስገባሁት ነው። ከእንደገና እንደዚህ ካላችሁ ከእንደገና አሁንም ታስገባላችሁ። ቅድም ያስገባችሁት ትክክል ስላልሆነ ይህንን ደቂቃ በመጠበቅ ኤፍቲውን ስማችሁንና እንዲሁም ደግሞ የባንክ አካውንታችሁን በማስገባት እንደዚህ 2 ጊዜ ሰሚት ካላችሁ በኋላ አሁን እንደምትመለከቱት እኔ አሁንም አስገብቼ ልመለስ። እሺ አሁን ልካችሁ እንደኔ ልክ እንደዚህ ያልገባላችሁ ሰዎች እዚህ ጋር ትመጡና ሄልፕ የሚለውን ትነካላችሁ። ሄልፕ ሳይሆን ከስተመር ሰርቪስ የሚለውን ትነካላችሁ። ከዛ ከስተመር ሰርቪስ የሚለውን ከነካችሁ ወደ ላይ ስክሮል ታደርጉና እዚህ ጋር እንደምትመለከቱት 3ኛ ላይ ያለውን ቴሌግራም ፈርስት ኮንታክት የሚለውን ትነካላችሁ። ልክ እንደነካችሁ እኔ ከዚህ በፊት ስላወራሁት ነው። እንደዚህ ብላችሁ ወደ ዌብሳይቱ ትመለሱና ይህንን ስክሪንሾት ታደርጋላችሁ። ሌሎቻችሁ ይገባላችኋል፣ ሌሎቻችሁ ግን አይገባላችሁም። ስለዚህ እንደዚህ እሱ ከስተመር ሰርቪሱን ለማሳወቅ ነው። ስክሪንሾት ሌሎቻችሁ ይገባላችኋል፣ ሌሎቻችሁ ደግሞ አይገባላችሁም። ይህንንም ዳውንሎድ ታደርጋላችሁ። ከዛ በኋላ ይህንንም ዳውንሎድ ታደርጋችሁ ሁለቱንም ስክሪንሾት ለሱ ትልካላችሁ። ሁለቱንም ስክሪንሾት ለካስተመር ሰርቪሱ ትልካላችሁ ማለት ነው። እዚህ ጋር ከመጣችሁ በኋላ ሁለቱ የቅድሙንና የአሁኑንም ስክሪንሾት ትልኩለታላችሁ። አሁን እኔ የኛውን ላኩለት፣ የላኩበትንም ስክሪንሾት እልክለታለሁ። ይኸው ላኩለት። አሁን እራሱ አውቶማቲካሊ ያናግራቸውና ወደ አካውንታችሁ ይገባል። ስለዚህ አሁን እኔ እሱ ሲያስገባልኝ ልመለስ። ከዛ እኔ ይሄኛውን ጽሁፍ ኮሜንት ላይ አስቀምጣለሁ፣ ትጽፉለታላችሁ። ሌሎቻችሁ ዝም ብሎ ይገባላችኋል። ያልገባላችሁ ግን በዚህ መልኩ እሱን ማናገር ትችላላችሁ። አሁን እስኪገባልን እንጠብቃለን። ይኸው አሁን በሚገባ ገብቶልናል ማለት ነው። ስለዚህ አሁን እዚህ ጋር መጫወት እንችላለን። አሁን እዚህ ጋር እንመጣና ጨዋታውን እንጫወታለን። ለምሳሌ እኔ አሁን ቢግ ላይ 50 ብር ላስይዘው። ይኸው 50 ብር። እሺ አሁን መጫወት ጀምረናል። እስቲ እንደምናሸንፍና እንደማናሸንፍ ደግሞ እንየው። ይኸው አሁን በሚገባ አሸንፈናል። 150 ብር ሆኖልናል ማለት ነው። ይህንን እንደዚህ እያደረጋችሁ መስራት ትችላላችሁ። ማውጣት ከፈለጋችሁትም በዚሁ መልኩ ማውጣት ትችላላችሁ። ይማቻችሁ። ኮሜንት አድርጉ።